በሳውዲ አረቢያ የተደረገ እውነተኛ ምስክርነት ቅዱስ ገብርኤል ተገልጾ በህመሟ ላይ የሰጣትን ፈውስ እህታችን እንደዚህ ስትል ትመሰክርልናለች። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ምስክርነት የተካሄደው በሳውዲ አረቢያ በአንዲት ኢትዮጵያዊት እህታችን ላይ ነው ማለት ነው። መክሊት እባላለሁ። ዜግነቴ ኢትዮጵያዊ ነው። በአረብ ሀገር በስደት በሰው ሀገር ባዕድ ሆኜ በብቸኝነት በሰው ሀገር ተስፋ በቆረጥኩበትና ሞትን በተጠባበቅኩበት ሰዓት ብቻዬን ከሞት ጋር በተጋፈጥኩ ሰዓት የታማሚዎች ረዳት የሆነው ብስራታዊ መልአክ ቅዱስ ገብርኤል እንዴት እንደደረሰልኝና ከሞት አፋፍ እንዳወጣኝ እነግራችኋለሁ። ይህ ምስክርነት የምነግራችሁ በየትኛውም መከራ ውስጥ ያላችሁ፣ በእስር ላይ በስቃይ ያላችሁ እህት ወንድሞቼ ተስፋ እንዳትቆርጡ ለማሳሰብ ነው። ወደዚህ ሀገር የመጣሁት እንደ ማንኛውም ኢትዮጵያዊ ስደተኛ የተሻለ ሕይወት ፍለጋና ቤተሰቦቼን ለመርዳት ነበር። ነገር ግን የስደት ኑሮ እንደጠበቅኩት አልጋ ባልጋ ሆኖ አልጠበቀኝም። እጅግ በጣም ከባድ ሆነብኝ። በአካልም በመንፈስም ደከምኩ። አንድ ቀን ግን ባልታሰበ ሁኔታ በጽኑ ታመምኩ። ህመሙ ምን እንደሆነ እንኳን ማወቅ አልቻልኩም ነበር። ብቻ ሰውነቴ በእሳት ይቃጠላል። መቆምም ሆነ መቀመጥ እንዲሁም መራመድ አቃተኝ። አሰሪዎቼ ግን ህመሜን አላመኑኝም ነበር። አላመመሽም፣ አውቀሽ ነው፣ ስራ ላለመስራት ነው እያሉ ጭራሽ ያሰቃዩኝ ነበር። መጨረሻ ላይ ግን ህመሜ እጅግ በጣም እየበረታ ሲሄድ ወደ ሆስፒታል ተወሰድኩ። ዶክተሮቹ ከመረመሩኝ በኋላ በሽታው ከባድ እንደሆነና ቀዶ ጥገና እንደሚያስፈልገኝ ነገሩኝ። ነገር ግን ያደረኩት ሕክምና ሁሉ የቀረኝ የለም። ምንም አይነት መሻሻል ግን በህመሜ ላይ ሊያመጣልኝ አልቻለም። ሰውነቴ እየመነመነ ተስፋ እየቆረጥኩኝ የመጨረሻ ሰዓት ላይ እንዳለሁ እየተሰማኝ መጣ። በዚያን ጊዜ ነበር የልጅነት አምላኬንና የቅዱስ ገብርኤልን ረዳትነት የተጣራሁት። በክፍሌ ውስጥ የቅዱስ ገብርኤልን ስዕል እያየሁ አንተ ሕፃናቱን ከእቶን እሳት ያወጣህ ቂርቆስንና ኢዮልጣን የረዳህ መልአክ እኔን በዚህ በረሃ አትተወኝ፣ ብቸኛ ነኝ፣ ስደተኛ ነኝ፣ የሰው ሀገር ከርታታ ነኝ እያልኩ እምባዬን ማስቆም አልቻልኩም። እጅግ እያለቀስኩ ተማጸንኩት። ከሞትኩም በአንተ ስም ልሙት ብዬ ራሴን ሰጠሁ። እንደማታሳፍረኝ አምናለሁ። ፈውስህንና ድህነትህን እሻለሁ። ብዙ ተስፋ አድርጌን የመጣሁት እያየኸኝ ነው ቅዱስ ገብርኤል። ብቻዬን ተሰቃየሁ፣ ተንገላታው ብዬ ስቅስቅ ብዬ አለቀስኩ። በዛ ሁሉ ሁኔታ ግን አንድ ቀን ምሽት ህመሙ ከአቅሜ በላይ ሆነብኝ። በጭንቅ ላይ ሳለሁ በድንገት ክፍሌ በታላቅ ብርሃን ተሞላ። ያየሁትን ማመን አቃተኝ። ግርማ ሞገስ ያለው ነጭ የለበሰ ወጣት ወደ አልጋዬ ጠጋ አለ። ፍርሃትና ሰላም በአንድ ላይ ተሰማኝ። ያ መልአክ ወደ እኔ ጠጋ ብሎ አይዞሽ፣ አትፍሪ፣ ተፈውሰሻል አለኝ። እጄው በታመመው ሰውነቴ ላይ ሲያሳርፍ እንደ በረዶ የሚቀዘቅዝ ሰላም በውስጤ ፈሰሰ። የሆነ በውስጤ ትልቅ ሰላምና ድህነት ተሰማኝ። ወዲያውኑ ተሰወረ። ከእንቅልፌ ስባንን ያ ይሰማኝ የነበረው ህመም፣ ሰውነቴን በሙሉ ሲያቃጥለኝ የነበረው እጅግ አስጨናቂው ህመም፣ በቃላት ልገልጸው የማልችለው ያ ከባድ አሰቃቂ የሆነ ከባዱ ህመም ከኔ ጋር ግን አልነበረም። በህልሜ ነው፣ በእውኔ ነው ያየሁት፣ በህልሜ ነው ምንድን ነው እያልኩ ብቻዬን በጣም ተወዛገብኩ። ግን ቅዱስ ገብርኤል መጥቶ እንደፈወሰኝ አመንኩ። በአልጋዬ ላይ ተነሳሁ፣ መራመድ ጀመርኩ። ያን ጊዜ ጤንነቴ ሙሉ በሙሉ ጤነኛ ነበርኩ። ያን ጊዜ የፈሰሰው የደስታ እንባዬን ዛሬም ድረስ መርሳት አልችልም፣ ትዝ ይለኛል። በሚቀጥለው ቀን ጠዋት ቀጠሮ ስለነበረኝ ወደ ሆስፒታል ሄድኩኝ። አሰሪዎቼ ይዘውኝ ሄዱ። ፈቃደኛም ባይሆኑ ግዴታ እንግዲህ ስለታመምኩ ይዘውኝ ሄዱ። ምርመራው ሲደረግ ምንም አይነት ህመም አያሳያቸውም። ድጋሜ ሙሉ ምርመራ ተደረገ። አሁንም ምንም የሚያሳይ ህመም የለም። ዶክተሮቹ አለብሽ ያሉት በሽታ በሙሉ ሊያገኙት አልቻሉም። ምን እየተካሄደ እንደሆነ ግራ ገባቸው። እኔን ይጠይቁኛል፣ መልሰው ራሳቸው ይመረምራሉ። በጣም ግራ ተጋቡ። የወሰድሽው ነገር አለ ወይ? ምንም የለም። በጣም ተምታታባቸው።
በዛ ሁሉ ነገር ውስጥ ግን አለብሽ ያሉትን በሽታ ድጋሜ የለብሽም ለማለት ራሳቸውን ተጠራጠሩ። እኔ ግን በውስጤ የተደረገልኝን ተአምር ቅዱስ ገብርኤል ተገልጾ ያደረገልኝን ምህረት ድህነት በሰው ሀገር በብቸኝነት እያለሁ ያን ህመሜን እምባዬን የጠረገልኝ ቅዱስ ገብርኤል መጥቶ እንደፈወሰኝ መጨረሻ ላይ ልነግራቸው ፈልጌ ጸጥ አልኳቸው። ምን እንደሚሉም ማወቅ ፈልጌ ነበረ። መጨረሻ ላይ ግን ግራ ሲጋቡ ነገርኳቸው። ምን እየተካሄደ ነው አሉኝ። ትላንት የነበረው እብጠት የለም፣ በሽታው ጠፍቷል። ምን አይነት መድኃኒት ነው የወሰድሽው እያሉ ተራ በተራ በግርምት በጥያቄ ያጣድፉኝ ጀመር። እኔ ግን በልበ ሙሉነት እንዲህ አልኳቸው፣ እኔን የፈወሰኝ እናንተ የምታውቁት መድኃኒት አይደለም። እኔን የፈወሰኝ የታማሚዎች ረዳት የቅዱስ ገብርኤል እጅ ነው። ቅዱስ ገብርኤል ነው የፈወሰኝ። በቅዱስ ገብርኤል ድህነት አገኘሁ። አለብሽ ያላችሁትን በሽታ ሁሉ ያዳነኝ የፈወሰኝ ቅዱስ ገብርኤል ነው አልኳቸው። ዶክተሮቹ ምን እያወራች ነው ብለው በመገረም ያዩኝ ነበረ። ስለ ሃይማኖቴም ስለምንም ማስረዳት አልፈለኩም። ግን የተደረገልኝን ነገር ምስክርነቱን ነገርኳቸው። ማመን አልፈለጉም። እኔ ግን ድኛለሁ። እውነታውንም መሰከርኩላቸው። ዶክተሮቹ መጨረሻ ላይ ባይገባቸውም እኔ ግን በውስጥ የሆነውን ተአምር አውቃለሁና ምንም አልደነቀኝም። ዛሬ እኔ በጤና ሁኜ ስራዬን እየሰራሁ እገኛለሁ። ይህን ምስክርነት ለእናንተ የማካፍለው በሰው ሀገር ያላችሁ እህት ወንድሞቼ፣ በህመም የምትሰቃዩ ወይም ተስፋ የቆረጣችሁ ወገኖቼ አምላክ በማንኛውም ጊዜና ሁኔታ እንደማይረሳንና እንደሚመለከተን በለመነውና በጠየቅነው ሰዓት ሁሉ ሳይሆን ሳንጠይቀው ሁሉ ከኛ ጋር እንደሆነና እንደሚደርስልን እንድታውቁልኝ ነው። ቅዱስ ገብርኤል ዛሬ ድረስ ተአምር ያደርጋል። በየትኛውም የመከራ እሳት ውስጥ ብትሆኑ እሱ ከጎናችሁ አለ። ይህ ምስክርነት ለሌሎች ተስፋ እንዲሆን ሼር አድርጉልኝ። ስለሰማችሁኝ ከልብ አመሰግናለሁ። የቅዱስ ገብርኤል አማላጅነት፣ የእመቤታችን የቅድስት ድንግል ማርያም ተራዳኢነት አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ እህታችን መክሊት ቅዱስ ገብርኤል በሳውዲ አረቢያ በስራ ቦታዋ ላይ በታመመች ጊዜ ተገልጾ ያደረገላት ተአምር እጅግ አስደናቂ ነው። ይህ ምስክርነት ለሁሉም የዓለማችን ክፍል እንዲደርስ ሼር አድርጉ። የእግዚአብሔርን ታላቅ ድንቅ ምስክርነትና ስራ እንመሰክራለን፣ የተደረገልንን እንናገራለን። ሌሎቻችሁም እንደዚህ አይነት ምስክርነት የተደረገላችሁ በባዕድ ሀገር በህመም ላይ በእስር ላይ በተለያየ ስቃይና መከራ ላይ ያላችሁ እህት ወንድሞቼ፣ በተለይ በአረብ ሀገራት ያላችሁ፣ በባዕድ ሀገር ያላችሁ፣ በተለያየ ሃይማኖት ውስጥ ሆናችሁ ስቃይን መከራን እያስተናገዳችሁ ያላችሁ እህቶቼ ወንድሞቼ፣ ምስክርነት ካላችሁ ብትነግሩን ወይም በውስጥ ብትጽፉልን ይህን የእናንተን ምስክርነት እንደምናቀርብ ምስክርነታችሁን እግዚአብሔር አምላክ ያደረገልንን ምስክርነት ለዓለም እናዳርሳለን። ምስክርነት ካላችሁ ንገሩን፣ እኛ እናቀርባለን። እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እስካሁን አብሬያችሁ የነበርኩት ዓለም ሰርፕራይዝ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ሰላም እግዚአብሔር አይለያችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።